እሺ ያው እንግዲህ እኔ እስከዛሬ ድረስ ስለ አገውኛ ቋንቋ ስለ ተሳሳቱ መጻሕፍቶች ሳወራ ሳወያይ ነበር። አሁን ግን እንግዲህ ዝም እላለሁ። ለምን መሰላችሁ ዝም ብለው? ትልቅ ምክንያት አለኝ። ብዙዎቹ እያወቁ ፈርተዋል። በራሳቸው ማንነት ፈርተዋል። የራሳቸውን ክብር ለመመለስ ፈርተዋል። ስለዚህ እኔ ብቻ መጮህ የለብኝም። ብዙዎቹ ልንገራቸው ነው አገው ነኝ ባዮች ጠይቃለሁ። በቃ አይ በቃ እንደዚህ እየሰማን እንዳልሰማን እንለፉ ምናምን ዝርክርክ። እውነት ለማንነት ትቆረቆራለህ አንተ? ሰይጣን ተብለህ እየተሰደብክ አሜን እያልክ የምትኖር ችግር የለውም። በቃ እንዳልሰማን እንለፎ ትላለህ። እኔ ግን አላቋርጥም። ዛሬም ስለተሳሳቱ መጻሕፍት እናገራለሁ፣ ነገም እናገራለሁ። ምን ያደርጋል? ምን ያደርጋል? የሚሳደብ መጽሐፍ ምን ያደርጋል? መጽሐፍ ቅዱስ አትሳደቡ እያለ እሱ ደግሞ ወሰነ የከሌው ግን ብሎ የሚሳደብ ከሆነ ጥጉን አስይዙት፣ ሳንዱቅ ላይ አስገቡት፣ ታሽገው ይኑር። ቅስፈቱን ከፈራችሁ እንደዚህ መስቀል የሆነ ምናምን ካላችሁ አሽጋችሁ አስቀምጡበት። ከፈለገ ደግሞ ታርሞ ይምጣ፣ ተስተካክሎ ይምጣ፣ እንቀበለዋለን። ካልሆነ ግን አንቀበለውም። ዘረኛ ከሆነ እዛው ዘርነቱን ይዞ እዛው መጽሐፉ አይደለም የጻፈው ሰውየው ነው። ጎሰኛ ዘረኛው ሰውየው ነው። ስለዚህ አገዎች ንቁ። ዘላለም እንዳንቀላፋችሁ አትኑ። እስከመቼ ነው? ባርነቱ ይብቃ፣ እስኪ ድህነቱ ይብቃ። ራሳችን እንወቅ፣ እንደግ። ቋንቋችን መከበር አለበት። የአገውኛ ቋንቋ ተብሎ መወራት የለበት። ሁሉ እያንዳንድ እንቅልፍ ይብቃ፣ በቃ ይብቃ። እስከ ዛሬ ኖርሃል።